ይኸውልሽ እዚህኛው መሳሪያ ላይ ቀላስ አስገባ ይተሻል አይደል? ይኸውልሽ በአሁኑ ማተኩሽ ከሆነ የመጀመሪያ ሟች ራስሽ ትሆኚ። ተኩሽ! ከዚህ በፊት እኮ ሰው ላይ ተኩሽ እንደማላውቅ ታውቃለህ። ለምን እንደዚህ ታሰቃየኛለህ? ምክንያቱም ጠላትሽ ላይ እንድትጨክኝ ሰው መግደል ተማሪ። እባክህ ተፈራ፣ ሰው እንድገላ አታድርገኝ። እኔ ፈርቻለሁ። ይኸውልሽ ፍርሃትሽ እንዲጠፋ ግደያት፣ እንደ ጠላትሽ ያት። ፍቅሬንና ልጄን ያሳጣችኝ ወይዘሮ ዝናሽ ናት እንጂ እሷ ምን አደረገችኝ? እንደሷ አስቢና ተኩሽባት፣ ተኩሽባት። ይኸውልህ ሲምባ፣ በምን መንገድ እንደማግዛችሁ ባላውቅም ከዚህ በኋላ አብሬያችሁ መሆኔ ልነግርህ ነው እዚህ ድረስ ደውዬ የቀጠርኩ። ለምን ለመርዳት ፈለግ? ማለቴ በጩና ምክንያት ነው ሲመስለኝ። የተፈራ ሰለባ የሆነች አንዲት ሴት እኔ ሆስፒታል መታ ነበር። ምን ሲመስለኝ አንዱን ኩላሊቷን አውጥተው ወንዝ ውስጥ ጥለዋት ነበር። የሰው ልጅ እንዴት በዚህ ልክ ጨካኝ ይሆናል ብዬ ከአይምሮዬ በላይ ሆኖብኝ ነበር። እንዴ የምር ነው እያወራ ያለው? እንዴ በእንደዚህ አይነት ሲሪየስ ጉዳይ እንዴት እቀልዳለሁ? ልጅቷ ከሞተች በኋላ አንድ ሁለት ፖሊሶች ለምርመራ እኔ ሆስፒታል መጥተው ነበር። እርግጠኛ ነኝ ከንቱ ልፋት ነው የሆነው። ሰውየው ያለያዘው የህግ አካል የለም። ከታች ኮንስታብል እስከ ላይ ኮሚሽነር ድረስ የሱ ሰዎች ናቸው። አንተ ጋር ከመምጣቴ በፊት መርማሪው በሰጠኝ አድራሻ ስለ ልጅቷ ጉዳይ ለማጣራት ሄጄ ነበር። ጉዳዩ በህግ እንደተያዘና ከዚህ በኋላ እንዳልመላለስ ነግረውኝ ያሰናበቱኝ። እና ለዚህ ነው ራስን አደጋ ውስጥ ለመክተት የሞከርከው? የልጅቷ አድነኝ የሚለው ድምፅ እስካሁንም ጆሮዬ ላይ እያቃጨለብኝ ነው ያለው። ለመሆኑ ፎቶ አንስታት ነበር? እንዴት ነው ፎቶ ላንሳት የምችለው? እኔ እኮ አንድ ዶክተር እንጂ ስግብግብ ዩቲዩበር ወይም ቲክቶከር አይደለሁም። አልገባም። ተፈራ ላይ መረጃ እየሰበሰብን ስለሆነ ከጠቀመን ብዬ ነው። ብቻ ይኸውልህ ሲምባ፣ እናንተ የህጉ መስመር ይስራላችሁ እንጂ እኔ በአካልም ቢሆን ቆሜ ለመስከር ዝግጁ ነኝ። ቆይ አንተ የተፈራ ስራ መሆኑን በምን እርግጠኛ ሆንክ? ተፈራ ስለ ደግነቱ በቴሌቪዥን ቆሞ ሲያወራና ያቺ ልጅም የደሃ አባት መሆኑን ቆማ ስትመሰክር አይቻለሁ። ቆይና ይሄ በቂ አይደለም ነው የምትለኝ? ከበቂ በላይ ነው። ቆይ አሁን የልጅቷን አስክሬን ፎቶ ማግኘት አንችልም? አንችልም። ምክንያቱም ልጅቷ ተቀብራለች። አምራን ባላሰበችውና ባልጠበቀችው መንገድ አደገኛና በቀላሉ ለመወጣት የማትችለው አጣብቂኝ ውስጥ ገብታለች። በፍርሃትና በድንጋጤ እየተርበተበተች ተፈራን እያለቀሰች ብትለምነውም ተፈራ ግን እጅግ ጨካኝና አረመኔ ሰው በመሆኑ ጭካኔ በተሞላው ፈገግታ አቀባብሎ የሰጣትን መሳሪያ ከጎኗ ወዳለችው ልጅ እንድትተኩስ ያስገድዳታል። እድሜ ዘመኗን ጨርሳ መሳሪያ ይዛም ሆነ አይታ የማታውቀው አምራን በተፈራ ጫናና በከፍተኛ ፍርሃት እጇ ክፉኛ መንቀጥቀጥ ይጀምራል። የያዘችውን መሳሪያ በንጹህ ህይወት ላይ ለመተኮስ ፈጽሞ አቅም አጣች። ባለችበት በድንጋጤ ሽባ ሆና ቀረች። በዚህ ጊዜ የአምራን ማቅማማትና በለቅሶ መለመን ጨካኙና አረመኔውን ተፈራን ያስቆጣዋል። ተፈራ ወዲያውኑ ከጋርዱ ሌላ ተጨማሪ መሳሪያ በአፋጣኝ በመቀበል አፈሙዙን በቀጥታ አምራን ላይ አነጣጥሮ በሚያስፈራና በቁጣ ድምጽ ትሰምኛለሽ፣ የማትተኩሺ ከሆነ ቀድመሽ ትሞቻለሽ ብሎ የሞት ውሳኔ ያስተላልፍባታል። አምራን በከፍተኛ ፍርሃት እየተንቀጠቀጠች በአንድ በኩል የራሷን ህይወት ለማዳን በሌላ በኩል ደግሞ ፈጽሞ የማታውቃትን ንጹህ ህይወት በገዛ እጇ ለማጥፋት መካከል ወድቃ መውጫ ቀዳዳ ታጣለች። መሳሪያውን የያዘችበት እጇ በኃይል እየተንቀጠቀጠ እንቧ ፊቷን አርሶት አሁንም ተፈራ እንዲምራትና ከዚያ ዝቅት ውስጥ እንዲያወጣት አጥብቃ ትለምነዋለች። በዚህ ውጥረት በተሞላው ሰዓት አምራን በሞት ዛቻና በከፍተኛ ግፊት ሽጉጡን በንጹህ ልጅ ላይ ለመተኮስ ጣቷን ወደ ምላጩ ባደረገችበት ሰዓት ድንገት የክፍሉን ዝምታ የሰበረው የስልክ ጥሪ ይሰማል። የተፈራ ስልክ ኪሱ ውስጥ ሆኖ መጥራት ይጀምራል። ይህ ያልተጠበቀ ድንገተኛ ጥሪ በሞትና በህይወት አፋፍ ላይ ቆሞ የነበረውን ውጥረት በአንድ ቅጽበት ይቀይረዋል። የስልኩ መጥራት የተፈራን ትኩረት ለአፍታ ቀየረው። ተፈራ ስልኩን ለማየት አይኑን ወደ ስልኩ ሲወስድ በዚች ወሳኝ ሰዓት ለአምራን ትንፋሽ መውሰጃና ትንሽ የእረፍት ሴኮንዶች ሰጣት። ተፈራ የስልኩን ጥሪ አንስቶ ሲያወራ የፊቱ ገጽታና የያዘው እቅድ በድንገት ተቀየረ። የስልኩ መልእክት ከባድ ጉዳይ እንደሆነ ከእንቅስቃሴውና ከቁጣው ለመረዳት አያዳግትም። በአምራን ላይ ሽጉጡን አቅንቶ ለማስገደድ የነበረውን ሐሳብ በድንገት በመተው ሁኔታውን በሌላ አቅጣጫ መራው። ተፈራ ስልኩን እንደጨረሰ በአምራን ላይ የነበረውን ፈጣን የግድያ ሐሳብ በመሰረዝ በምትኩ ለጋርዱ እዚሁ ክፍል ውስጥ በጥብቅ
ጠብቆ እንድትታሰር ትዕዛዝ ያስተላልፋል። ተፈራ የተደወለለት ጉዳይ አፋጣኝ ትኩረት የሚሻ ስለነበር አምራንና ያቺን ንጹሃን ልጅ በክፍሉ ውስጥ ጥሎ በፍጥነት ከክፍሉ ወጥቶ ይሄዳል። ይህ ድንገተኛ መዘናጋትና መውጣት ለአምራን ከሞት አፋጭር የትንፋሽ ዕድል የሰጣት ቢሆንም አሁንም በተፈራ ጠባቂዎች ተከባ በቁጥጥር ስር መሆኗ ከባድ የሰቀቀን አዘቅት ውስጥ ከቷታል። የሁሉ ነገር የሆነው አምራን የናሆምን ምክር አልሰማም ብላ ተመልሳ ወደ ተፈራ ቤት በሄደችበት ጊዜ ነበር። በወቅቱ ናሆም አምራን ተፈራን ለመሰለልና እነሱን ለማገዝ በማሰብ ራሷን ቀይራ ወደ ተፈራ ቤት እንደገባች ስትነግረው እጅግ ይደናገጣል። የሰማውን ነገር ማመን ያልቻለው ናሆም አምራን እያደረግሽ ያለሽው ነገር ግን ታውቆሻል ብሎ ይላታል። አምራንም ቤተሰቤ ላይ እንዲሁም ጓደኞቼ ላይ እያደረሰ ያለውን ነገር እጄን አጣጥፌ ቁጭ ብዬማ ማየት አልችልም። ይልቅ እኔ የተፈራ ቤት ገብቼ እየሰለልኩ እንደሆነ ጋሼ በፍጹም ማወቅ የለባቸውም። ሰዎች እየተከታተሉኝ ስለሆነ ስለዚህ ነገር ማንም ማወቅ የለበትም ብላ ትለዋለች። ናሆምም በአምራን ስራ ቢገረምም እያደረገች ያለችው ነገር ግን እጅግ አደገኛና አስጊ ነገር በመሆኑ አምራን ከመጀመሪያውኑ እንደዚህ አይነት ትልቅ እብደት ውስጥ ከመግባትሽ በፊት እኔን ማማከር ነበረብሽ ብሎ ይላታል። በራሷ መንገድ የቤተሰቧን ሕልውና ለማስጠበቅ እየሞከረች ያለችው አምራን አስቀድማ ስለዚህ ጉዳይ ለናሆም ብትነግረው ፈጽሞ እንደማይቀበላት ስለምታውቅ ብቻዋን ለመወሰን እንደመረጠች ተነግረዋለች። ናሆምም ለአምራን ባደረበት ከፍተኛ የሆነ ስጋት አምራን ሰውየው ከምታስቢው በላይ ጨካኝና አደገኛ ሰው ነው። ስለዚህ ነገር ካወቀ የማይሆን አደጋ ውስጥ ትገቢያለሽ። በዛ ላይ አንቺ ብቻ ሳትሆኚ ምንም ነገር የማያውቀውን ዶክተር ፋኑኤልንም ጭምር ይዘሽ ነው አደጋ ውስጥ የምትገቢው ብሎ ይላታል። በዓላማዋ የጸናቸው አምራን አትልፋ፣ በዚህ ሰዓት ለቤተሰቤ ሕልውና በማደርገው ነገር ደስተኛ ነኝ። በአሁኑ ሰዓት የማደርገውን ነገር ከማድረግ ማንም ሊያስቆመኝ አይችልም ብላ ትለዋለች። ናሆምም በንዴትና በቁጣ ድምጽ አምራን አይሆንም አልኩሽ እኮ ለቤተሰባችን ብለሽ ራስሽን አደጋ ውስጥ መክተትሽ ለኛ ትልቅ ነገር ነው። ነገር ግን እኛ ራሳችን ስለምንጨርሰው አንቺ እዚህ ጋር አቆሚ ብሎ ይላታል። አምራን በዓላማዋ እንደጸናች የቤተሰቤ ጥቃት የኔም ጥቃት ነው ብላ ትታው ትሄዳለች። ቤተሰቡ ላይ ከፍተኛ ራስ ምታት የፈጠረው የጩና በጥይት መቁሰል ለይኩን ከአቅሙ በላይ ስለሆነበት አይኑን ሳያሽና ሳይፈራ ወደ ተፈራ ቤት በቀጥታ ይሄዳል። በቀጥታ ወደ ተፈራ ቤት ውስጥ ዘልቆ በመግባት በእልህና በንዴት ተፈራ ፊት ለፊት ቆሞ አንተ ግን ምን አይነት ጨካኝና አረመኔ ሰው ነህ ብሎ ይለዋል። የለይኩን ድፍረትና እልህ ያስገረመው ተፈራ ፈገግ ይልና እውነቴን ነው የምልህ ለይኩን፣ ይህን ትልቁን ድፍረትን ነው የምወድልህ። እኔ አንተም ብሆን መቼም አላደርገውም፣ ለዛውም ጠላቴ ቤት ጥበቃዎች እያሉ ዘው ብዬ መቼም አልገባም ብሎ ይለዋል። ለይኩንም በቁጣ እዚህ ጋር እኮ ነው ልዩነታችን፣ እኔ አንተን አይደለሁም፣ ሞት እንኳን ቢሆን ፈርቼ ሳይሆን ፊት ለፊት ተጋፍጬ ነው የምቀበለው ብሎ ይለዋል። ለይኩንና ተፈራ በእልህና በቂም በቀል ሲመላለሱ ስለላዋን ለመቀጠል እዛ የተገኘችው አምራን ባላሰበችውና ባልጠበቀችው መንገድ ለይኩን እዛ መገኘቱ በጣም አስደንግጧት በነበረችበት ሰዓት ተፈራ ከጎኑ የያዘውን መሳሪያ አውጥቶ ጠረጴዛ ላይ ያስቀምጠዋል። በዚህ ጊዜ ለይኩን ምን ልትሆን ነው? ልትገለኝ ነው? በላ ተኩስና ግደለኝ። አየህ አንተ ፈሪ ስለሆንክ ቆሻሻ ስራህን ሰዎች እንዲሰሩልህ እንጂ ራስህ ማድረግ አትችልም ብሎ ይለዋል። ተፈራም በጭካኔ ፈገግታ ፈገግ ብሎ ልክ ነህ፣ እኔ ሰው አልገልም፣ ግን ፈሪ ስለሆንኩ ሳይሆን መልካም ሰው ስለሆንኩ ነው። መቼም የሀገሬው ሕዝብ ማን እያለ እንደሚጠራኝ አንተም የምታውቅ ይመስለኛል። ከፈለክ ደግሞ አምራን ልትነግርህ ትችላለች ብሎ ወደ አምራን ይመለከታል። በዚህ ጊዜ አምራን በድንጋጤ የምትገባበት ይጠፋታል። እየተርበተበተች አዎ የደሃ አባት ነው የሚሉ ብላ ትለዋለች። ተፈራም ወደ ለይኩን መለስ ሲልና አምራንን አስታወስካት? የምትወደውን ፍቅረኛዋን ለሌላ ሰው የዳርክባት ልጅ ናት ብሎ ይልና ጠረጴዛ ላይ ያስቀመጠውን ሽጉጥ መልሶ አንስቶ እጀታውን ወደ አምራን ያዞርና አምራን ጠላትሽ ፊት ለፊት ቆሞ የምታገኝበት ከዚህ በላይ ጥሩ አጋጣሚ አይኖርም ብሎ ይላታል። አምራን ይበልጥ በፍርሃት እየተንቀጠቀጠች ምን ላድርገው ብላ ትለዋለች። ተፈራም አሁን በዚህ ሰዓት እንደዚህ አይነት ጥያቄ ይጠየቃል? ይልቅ በጥንቃቄ ግንባሩ ላይ ነው ማነጣጠር ያለብሽ ብሎ ይላታል። አምራን ሰውነቷ በቅስፈት ወደ በረዶ ይለወጣል። እየተንቀጠቀጠች ምን ኧረ እኔ እኮ ሰው ገድዬ አላውቅም ብላ ትለዋለች። ተፈራም ኮስተር ብሎ በቁጣ ታዲያ ምን ችግር አለው አሁን ትጀምሪያለሻ ብሎ ይላታል። አምራን በፍርሃት እየተርበተበተች እባክህ ተፈራ እንዲህ አታድርግ ብላ ስትል ተፈራ በጭካኔ ፈገግታ ፈገግ እያለ ከተቀመጠበት ይነሳና ከጋርዱ ሌላ መሳሪያ በመቀበል አምራን ላይ ይደቅንባታል። አምራንም በፍርሃት እያለቀሰችና እየተንቀጠቀጠች መሳሪያውን ወደ ለይኩን ታነጣጥራለች። ተፈራም በይ አሁን 3 እስከምቆጥር ቃታውን ሳቢው ብሎ መቁጠር ይጀምራል። አምራን ምንም አይነት አማራጭ ስላልነበራት ቃታውን ለመሳብ ትገደዳለች። ነገር ግን ሽጉጡ ምንም አይነት ቃልህ አልነበረውምና ምላጩን ስትስበው ድምፅ አውጥቶ ጸጥ ይላል። በፍርሃት አይኗን ጨፍና የነበረችው አምራን አይኗን ስትገልጥ ምንም አልተፈጠረም። ተፈራም በአምራን ተግባር እየተዝናና ከት ብሎ ይስቅባታል። በቀጣይ ክፍል ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ አጋሩ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። እንዲሁም ቪዲዮውን ላይክ፣ ሼር በማድረግ ለሌሎች እንዲደርስ ያጋሩ። በቀጣይ ክፍል እስክንገናኝ
እስከዛው ሰላም ቆዩ።